እሰይ ስለቴ ሰመረ እሰይ ስለቴ ስውሯን የያዘ ነው። አስበን አይደለም የመጣ ነው ለምናለ ተናጋሪ አነሳስቶ ያመለክተኛል የአምላክን እናት በናት ይለኛል። አነሳስቶ ያመለክተኛል የአምላክን እናት በናት ይለኛል። የአምላክን እናት አዛኝቷል አምላክን እናት አዛኝቷል ቤኔ አነሳስቶ ያመለክተኛል የአምላክን እናት በናት ይለኛል። ቤኔ አነሳስቶ ያመለክተኛል የአምላክን እናት በናት ይለኛል። የአምላክን እናት አዛኝቷል ስውሯን የያዘ ነው። አስበን አይደለም የመጣ ነው ለምናለ ተናጋሪ ሰሚነሽ የሚጠቅ ነበረ ለኔ የነበረው መኪና አልሞላም ብሎ ሰረዙብን። ስላዘንን ሰሚነሽ ኪዳነ ምሕረት ከዛሬ ወር በፊት ልንመጣ ወደዚህ አቅደን በእኔ ምክንያት ተስተጓጉሎ ቀረ እና ከልብ ያዘኝባት ነበር። እኔም አልቅሼ ነበረ ለደጅሽ ለምንድን ማታበቂ ብዬ ሳታጎድል ሳትቆይብን ሰሚነሽ ብላ ከቤት አስወጥታ ስውሯ አስገኝታለች። ጸበላችን ተጸብለን እምነታችንን ወስደን ጸሎታችን አድርገን መገበሪያ ጋር ሄደን አሁን ደግሞ ምግብ ልንበላ ነው። ስለዚህ አብረን ነው የምንበላው። አብራችን ቀን ትኬት ብቻ የያዘ ትኬት ይዛችኋል። እሷ ራሷ እንደጠራችን እሷ ራሷ ሁሉን ነገር አመቻችታለች። ጸበላችንን ይዘን እየሄድን ነው። ጸበል አገኘን፣ ተጸበልን። ሁሉ ነገር እግዚአብሔር ይመስገን። ግርግር የለም ምን የለም። በጣም ነበር ደስ የሚል። እዛ ጋር ጸበል ማውጣት አቅቶኝ ነው ይዘው በልተን ነው በላን። ነግረሻቸው ምግባችንን በላን። ያው ደግሞ የበላን ነው በላ ፍቅር እንዴ እንጀራ እየጨመሩ ለማንም አይጨመርም። እንጀራላችሁ አለ እንጀራ ሻጋ አድርገናል። ኑ ለማንም አይጨመርም። ለኛ ግን እሷ መብርሃን በቃ ልጆች አይረዋቸው አይከባቸው ክብክብ አድርጋ እግዚአብሔር ይመስገን። በእውነት ያው ባዶ እጃችን የመጣ ከቤታችን ስንወጣ ይዘን የመጣ ነው። አሁን ቢሳቢስቲና የትራንስፖርት ነው ያዝነው ግን ትራማላች ትርፍ እንደያዘ ሰው ነው የመጣ። ይሄ ደግሞ ጸበሉ ነው። እዚህ ጸበል ሲጋና ጫማችን እናደርገው ደስ የሚል ገዳም ነው። በጣም መጣችሁ ያላያችሁ እግዚአብሔር ጸሎታችንን ይቀበላል። ክብሩ ይስፋ።
ሰንበት ይህን ይመስላል። ከኛ ጋር የነበራችሁ የመጨረሻው ከዚህ በኋላ ህማማት ነው። ህማማትን ደግሞ እግዚአብሔር በፈቀደው መልኩ ጨርሰን ሰንበትን በባለቤቱ ቤት ነው ያሳለፍነው። እግዚአብሔር ይመስገን። ዘማሪ መላእክት ከደስታ ብዛት ነው የሰማው። ደጃ ስለመጣው እናቴ ጋር ስለመጣው ተንከባክባኝ ነይ ብላ መጀመሪያ ጠራችን። ከዛ ተንከባከበችን። ከዛ ደግሞ ልመናዬን ሰማች። ከዚህ በላይ ምን የቅርቤ ነች። ልትቀርፍልኝ እባካችሁ አመስግኑልኝ። ለእመቤቴ ልጆቼንም በጤና በፍቅር እንዲሆንልኝ አመስግኑልኝ። ብዙ ነገር አድርጋልኛለች እመቤቴ። እንድትፈጽምልኝ እናንተም ጸሎት አድርጉልኝ። እሷ ያዘዘችኝ ተቃለ በሽቱ ዛሬ 7 ቀን ነው ገዳም ላይ ከገባይ ከበለር እንድናረም 7 ቀን ሙሉ እመኑ ይባል አልሰማኝም። እመኑ ብላችሁ አመስግኑልኝ ይላሉ። አመስግኑላችሁ የክብራ መገለጫ አስገብተዋል። እግዚአብሔር